ሰላም ዛሬ ሁለት ነገሮችን እነግራችኋለሁ። እነዚህም ነገሮች ፊታችን ያለ እድሜው እንዲያረጅ ያለ እድሜው ቶሎ እንዲያረጅ የሚያደርጉ ምክንያቶች ናቸው። የመጀመሪያውና ዋነኛው ምክንያት አልትራቫዮሌት ጨረር ኤክስፖዠር ነው። ይህም 80%ቱ የቆዳ ማርጀት ያለ እድሜ ማርጀት ዋናው ምክንያት እሱ ነው። እነዚህም ጨረሮች አልትራቫዮሌት ኤ፣ አልትራቫዮሌት ቢ እና ኢንፍራሬድ ጨረሮች ናቸው። እነዚህም ምንድን ነው የሚያደርጉት? የቆዳችን የላይኛውን ክፍል ኢፒደርሚስ እና ደግሞ የታችኛውን ክፍል ደርሚስ እንዲጎዳ ያደርጋሉ እና ከፍተኛ ተጽዕኖ አላቸው። መጨረሻ ላይ ቶሎ እንዲያረጅ መሸብሸብ፣ ወደ ታች መውረድ ፊታችን እና የፊት መጨማደድ ያመጣል ማለት ነው። ሁለተኛው ምክንያት የውስጥ ማርጀት ነው፣ ከውስጥ ነው። ይህም ጣፋጭ ነገሮችን አብዝቶ መጠቀም፣ ስኳር ያለባቸውን ነገሮች አብዝቶ መጠቀም ኮላጅናችን እንዲጎዳ ያደርጋል። የቆዳችን የታችኛው ደርሚስ የሚባለውን ክፍል እንዲጎዳ በማድረግ እድሜያችን ቆዳችን ወይም ፊታችን ያለ እድሜው እንዲያረጅ ያደርጋል ማለት ነው። ስለዚህ እነዚህን ሁለት ነገሮች ለመከላከል ምን እናድርግ ስንል በጨረር የሚመጣን ነገር መከላከል የምንችለው የፀሐይ መከላከያ ወይም ሰንስክሪንን ሬጉላርሊ ወይም ሁልጊዜም በአግባቡ መጠቀም ነው። ከዛ ውጭ ደግሞ ከሰንስክሪኑ በተጨማሪ ጥላ ላይ መቆየት፣ ከጠዋት 4 ሰዓት እስከ ረፋዱ 11 ሰዓት አካባቢ ያለውን ፀሐይ አቮይድ ማድረግ እና እሱን ማድረግ ካልተቻለ ጥላ ላይ መቆየት፣ ኮፍያ ማድረግ፣ ጥላ መጠቀም ከሰንስክሪኑ በተጨማሪ ማለት ነው እና ይሄም ቆዳችን ቶሎ እንዳያረጅ ይከላከልልናል ማለት ነው። ሌላኛው ለስኳርን በተመለከተ ስኳርን ምግባችን ላይ መቀነስ፣ ጣፋጭ ነገሮችን አለማብዛት ቆዳችን ያለ እድሜ እንዲያረጅ መከላከል እንችላለን ማለት ነው።